መቋጫ ያጣው የኢትዮጵያውያን ስደተኞች ግፍና መከራ እጅግ አሳዛኝና ልብ ሰባሪ ሆኖ ዓለምን ማነጋገሩን ቀጥሏል። ከጀርባ በምስሉ ላይ የምትመለከቱት ህዝብ በሳውዲና የመን ድንበር ላይ ጥይትም ጭምር እየተተኮሰባቸው ድንበር ለመሻገር እየታገሉ ያሉ ኢትዮጵያውያን ናቸው። እድሜያቸው ከ15 እስከ 45 ባለው የእድሜ እርከን ውስጥ የሚገኙት እኚህ ኢትዮጵያውያን በሀገራቸው ውስጥ ያለው የሰላም ችግር፣ የኑሮ ውድነትና ስራ አጥነት ተደማምረው ስደትን አማራጭ ቢያደርጉም ዕጣ ፈንታቸው ግን በሰው ሀገር ላይ እንዲህ መንከራተትና ሞት ብቻ ሆኗል። በርካታ የዓለም ሚዲያዎች የተቀባበሉት ያሉት ይህ ምስል ከተሰራጨ በኋላም ብዙሃኑ እየተነጋገረበት የሚገኝ ሲሆን እስከ መቼ በዚህ መልኩ ዜጎቻችን የበረሃ ሲሳይ ሆነው ይቀራሉ? መንግስት ይህንን ተመልክቶ እንኳን እንደ ሀገር ያለንበትን እውነት ስለምን አይረዳልንም? የሚሉ ጥያቄዎች መበራከታቸውን ተመልክቻለሁ። በዚህ ጉዳይ ላይ የእናንተ ሀሳብ አስተያየት ምንድነው? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። መረጃው ለሌሎች እንዲደርስ ደግሞ ሼር እና ሪፖስት ማድረጋችሁን አትርሱ። ለቤቱ እንግዳ የሆናችሁም ቤቱን ፎሎ በማድረግ ወቅታዊ መረጃዎችን በፍጥነትና በጥራት ተከታተሉ።